ዛሬ ቆንጅዬና ቀላል የክሬማ ኬክ አሰራር ነሽ የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታይ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እናንተም ሰላም ብዝት ትረፍርፍ ይበልልኝ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ይብዛልኝ። ዛሬ ቆንጅዬና ቀላል ክሬማ ኬክ ነው አሰራር የመጣሁት። በጣም ቆንጅዬና ተበልቶ የማይጠገብ ነው። ሞክሩ እላችኋለሁ ውድ ሀገሬ ልጆች። አሁን ወደ አሰራሩ እንሄዳለን ማለት ነው። እዚህ ጋር የሚያስፈልጉ ግብአቶች ጅቡና ኬክ ሽጣ፣ ሀሊብ ነስላ ወይም ሀሊብ መረከዝ ይሉታል። ክሬም ነው የሚያስፈልገኝ ማለት ነው። እዚህ ጋር ሱካር፣ ግማሽ ካሳ ሱካር እሳት ላይ ጥጃለሁኝ። ከታች ማድረገው ማለት ነው። እሳቱን ቅንስ አድርጌ ግማሽ ካሳ ሱካር ምንም ታልጨምር ጥጃለሁ ማለት ነው። እዚህ ጋር ዴስት ባዶ ዴስት ላይ ክሬማውን የምሰራበት እዚህ ጋር 2 በከት ክሬም ከረሜል አለኝ ማለት ነው። እሱን በወተት አድርጌ እሰራዋለሁ። አብራችሁኝ ነው። በጣም ቀላል አሰራር ነው። እዚህ ጋር ወተት አለኝ። እናንተ የፈለጋችሁት ወተት መራያ ሀሊብ መራያ ከሌለ ኒዶ መጠቀም ይቻላል። እያንዳንዱ ካሳ 2 ማንኪያ ሙሉውን ሀሊብ ኒዶ እንጨምራለን ማለት ነው። እያንዳንዱ ካሳ ማለት ለብርጭቆ 2 ማንኪያ ሀሊብ ኒዶ እንጨምራለን። ሀሊብ መራያ ከሌለን፣ እኔ ግን ለጊዜው ሀሊብ መራያ ስላለኝ ሀሊብ ሳይሉን ነው የተጠቀምኩት ማለት ነው። እዚህ ጋር 2 ካሳ ነው የጨመርኩት፣ ግን ካሳውን ትልቅ ነው። በኋላ ደግሞ ግማሽ ጨምርበታለሁ። ያው ግምቱ ስላወቅኩት ነው። እናንተ 3 ካሳ ነው መጠቀም ያለባችሁ ማለት ነው። ያው በጣም ትልቅና በትልቅ ስንያ መስራት ተፈልጋችሁ ማበርከትም ይቻላል። ግን የምር በጣም ቆንጅዬና ተበልቶ የማይጠገብ ነው። ሞክሩ ትላችኋለሁ ውድ ሀገሬ ልጆች። እዚህ ጋር ሱካሩን በጣም እሳቱን ቅንስ አድርጌ ነው የጣርኩት እንዳያርብኝ፣ ወይንም ደግሞ በጣም እሳቱ ተጋለ ይጓጉላል እና ደግሞ አነነካካውን በራሱ ጊዜ ይቀልጣል ማለት ነው። እዚህ ጋር አሁን ክሬማዬን እየሰራሁ ነው። እዛ ጋር ሱካሬን እሳቱን ቅንስ አድርጌ ጥጄዋለሁ ማለት ነው። ሱካሩን አልነካካውም እስከሚቀልጥ ድረስ እንደዚህ በራሱ መቅለጥ አለበት። ሁሉም መጀመሪያ እንደዚህ አደረገውና ቀልጦ ሲጨርስ ግሽጣና ወይንም ቅቤ ወይንም ዝብዳ ያለን እንጨምርበታለን ማለት ነው። ወይም ክሬማ ጠብህ ትንሽ እንዳይወፍርና በጣም ተጊል እንዳይሆን ማለት ነው። እዚህ ጋር ክሬም ላይ እንዲህ በዚህ መልኩ እየፈላ ነው። ይሄ በዚህ መልኩ እየቀለጠ ነው። ሱካሩ በደንብ እስከሚቀልጥ አንነካካውም ማለት ነው። በኋላ ላይ እንትን የመጓጎልና መጀመሪያ የተነካከነው የማተር እንትን ያመጣብናል ማለት ነው። ታተረ ደግሞ ሲበሉት ይለያል በኋላ ላይ ማለት ነው። ከዛ ክሬማዬን በዚህ መልኩ እየፈላ ነው። ሱካሬን በዚህ መልኩ እየቀለጠ ነው ማለት ነው። የምር በ5 ደቂቃ የሚሰራ ሀለ ነው፣ ግን በጣም ምርጥ ነው። ሰዎች በጣም ወደውታል። በጣም ከምንም በላይ ትልቅ ኬክ ምናምን ነገሮች ሁሉ እሱ ነው የበለጣቸው። እንዴ ከእንትን ነገር ነው እንዴ አስክሬም ነገር አለ አይደል? ቀለል ያለ ነው። ማሻአላህ በጣም ምርጥ ነው። በትልቅ ስያ መስራት ከፈለጋችሁ ወተቱንም እንትኑንም መጨመር ይቻላል ማለት ነው። ግን ያው ወሰጥ ነው እንግዲህ ስለሌለ አሁን ትንሽ የግሽጫ ጨምሬያለሁ። ምንድነው ሶሪ ቅቤ ወይንም ዝብዳ ማለት ነው። 1 ማንኪያ ጨምሬበታለሁ። ሱካሩ በዚህ መልኩ ቀልጦ እየጨረሰ ነው። አሁንም በደንብ አልነካካሁትም ጨርሶ እስከሚቀልጥ ድረስ። ሊሙ በዚህ መልኩ በዚህም ባርቄ መተዋለሁ ማለት ነው። ከዛ ሱካሬ በዚህ መልኩ እያለቀ ነው። ቀልጦ አሁን በደንብ ሆኖ ሱካሩ እየጠፋ ነው ማለት ነው። በነገራችን ላይ የክሬም ከረሜል የራሱንም መጨመር ይቻላል፣ ግን በጣም ቆንጅዬና ጣዕም የሚሰጠው ያው ቤት የሰራ ነው ራሳችን የሰራ ነው የሚበልጥ። የራሱ አለ ግን
እኛ የሰራነው እንደዛ አይጥምም። ያኔ ጃሃዙ አይጥምም እኛ እንደምንሰራው ማለት ነው። ከዛ በዚህ መልኩ አሁን ግሽጣና ጅቡና ኬሪ ሀሊብ መረከዙን ወይንም ነስላውን አርጌ በአንድ ላይ ፈጨዋለሁ በከላጥ። ከዛ እዚህ ጋር ደግሞ ሱካሩ ያው አጥፍቼዋለሁ። በዚህ መልኩ ቆንጆ ሆኖ ቀልጦ እንትን ብሏል። ትንሽ የሀሊብ ምንድነው ስሙ ክሬም አጣፍኩ ትንሽ ጨምሬ አጠፋዋለሁ ማለት ነው፣ ለስለስ እንዲልልኝ ማለት አጥፍቼዋለሁ። እንትኑ ላይ ገለብጠዋለሁ በዚህ መልኩ ማለት ነው። ቆንጆ ሆኗል። ግሽጣ ማድረግ ጨመር ይቻላል። ያው እኔ ክሬማና ዝብዳ ብቻ ነው የጨመርኩበት። እንደዚህ ቆንጆና የሚያምር ሆኗል። አላረረም። ከዛ አሁን ኬክ የምሰራበት እንትን ላይ እገለብጠዋለሁ ማለት ነው። እዩት፣ በዚህ መልኩ ቆንጆ ሆኗል። ማሻአላ ስጋ ሀሊብ መረከዝ 3 ማንኪያ የሚሆን ሙሉ ያን የጨመርኩት። አንድ ግሽጣና ሀሊብ መረከዝ 3 ጅቡና ኬሪ። እናንተ መጨመርም ትችላላችሁ፣ ኋላ ሀሳብ ነው። እኔ ግን ያው እንደነገርኳችሁ ቀለል ያለ ለመስራት ስለፈለኩ ነው። እዚህ ጋር ደግሞ እንትኑ እምቢ አለኝ ከላጡ አንድ ጅዋል ስለያዝኩ። እዚህ ጋር እንትኑ ታይም ሱካራችን በጣም ሳይደርቅና ሳይረጋብን እንትናችን ላይ እስንያችን ላይ እንገለብጠዋለን፣ ተኩሱ ማለት ነው። ተበረደ በኋላ አይላቀቅልንም። በዚህ መልኩ ገልብጬዋለሁ። የምሰራበት ላይ በደንብ አይታይም፣ ይቅርታ። እዩት፣ በዚህ መልኩ በደንብ አዳርሰዋለሁ ማለት ነው። በኋላ ስገለብጠው እንዳይይዝብኝ። ማሻአላ በዚህ መልኩ የሚያምርዬ ሆኖ ወጥቷል። እዚህ ጋር ደግሞ ግሽጣ ጅቡና ኬሪ ሀሊብ መረከዝ ወይንም ነስላም ሀሊብ መረከዝም ነው የሚሉት በነገራችን ላይ። እሱን ጨምሬያለሁ። ይኸው በዚህ መልኩ እንትኑ እየረጋ ነው። በቃ አይቀልጥም ማለት ነው። እንግዲህ እንትን አይልም። ትኩሱን ታደርግ ነው ላው ላይ ይዘው ነው እንትን የሚለው የሚያያዘው ማለት ነው። ስንጨምርበት አይደባለቅም። ይህም ለብቻ ይሆናል፣ ያም ለብቻ ይሆናል። እዛ አሁን የፈጨሁትን በአንዴ ላይ ይደበልቀዋለሁ በዚህ መልኩ። የኛው ፈላሲል ይሄን ፈጭተን በአንዴ ላይ ቀላቅለን በደንብ እናደባልቀዋለን። በዚህ መልኩ በደንብ አድርጌ አደባልቄዋለሁ። አሁን እንደዚህ በደንብ ታደባለቁ ፈላ ካለ ስንያ ላይ ጨምርና አንድ 20 ደቂቃ ውጭ በረድ ሲል እስከሚል ትቼ ተላጃ ጨምረዋለሁ ማለት ነው። ከዛ ቢያንስ 3 ሰዓት ወይንም 4 ሰዓት ከዛም በላይ ደስ እንዲያላችሁ ታቆዩትና መጨረሻ ላይ አውጥተን እንገለብጠዋለን ማለት ነው። እዩት፣ አሁን እንደዚህ ታውት ቀጭን ይመስላል፣ ግን በኋላ ማሻአላ ቆንጅዬ ነው የሚሆነው። አሁን በዚህ መልኩ ኬክ መስሪያ ላይ ገለብጠዋለሁ። በቃ ይበቃዋል። በጣም መብሰል የለበትም። ፈላ ካለ በአንድ ላይ ተተዋወደ ማለት ነው። ገልብጬ በዚህ መልኩ ተመልሼ መጥቻለሁ። አሁን በረድ እስከሚል ድረስ ውጭ ትንሽ 20 ደቂቃ ተውና ከዛ ተላጃ ጨምረዋለሁ። 3 ሰዓትም ሆነ 4 ሰዓትም እንደ ጊዜያችሁ። እኔ ግን 3 ሰዓት ብቻ ነው ያቆየው። ከዛ አውጥቼ ገለብጠውና እንዴት ያለ እንዲሆን አብረን እናያለን ማለት ነው። በጣም ቀላልና ምርጥ ነው። ወላሂ ሞክሩት። የምር ተበልቶ አይጠገብም። እዩት፣ አሁን በዚህ መልኩ ቆንጆ ሆኖልኛል። ከ3 ሰዓት በኋላ አሁን ወደ ሳህኑ ላይ ይገለበጣል ይላችኋል። አይለቅም ብዬ ፈርቸው ነበረ። ማሻአላህ ተባረከላ። በዚህ መልኩ ቆንጆዬ ሆኖ ወጥቶልኛል። ሱካሩ ትንሽ እንትን ብሏል፣ ያው ትንሽ ቀርቷል፣ ግን ችግር የለውም። እንደዚህ ያለ ቆንጆዬና ምርጥ ኬክ ሆኖ ወጥቶልኛል። ስለምትከታተሉኝ አመሰግናለሁ።